ሳይ በተለይ ውጪኛ ያለ ነው ስለ ፌደራል አወቃቀሩ ያለን ሁኔታ ጥሩ አይደለም ስለውነት ከልቤም ለምሳሌ ኢትዮጵያን ይበታተናታል ብዬ ፈራለሁ ሁሉም እኔ ትግሬ ነኝ ካለ እኔ አማራ ነኝ ካለ ትልቁ ስዕል ኢትዮጵያ ነገሯ አጠፋም አትደበዝዝም ወይ የሚል ስጋት አለኝ ለምሳሌ ደቡብ አካባቢ ሲሄድ ደግሞ እንደው እሱ ነው ሀሴታችን አሉኝ እንደው በብዙዎቻችን ጋር ይሄ እንትላላለን እናንተ አትፈሩም ለምሳሌ in the long term ተለጥጦ ኢትዮጵያን ራሱ ሊከፋፍላት ሊያጠፋት ይችላል አንድነቷን ይሰብራል ሚል ፍራቻ አይመጣባችሁም አንዳንድ ጊዜ እንግዲህ የኢትዮጵያዊነት ፋይዳ ደካማ ከሆነ ማንም ሰው ጠግኖ ሊጠግነው የሚችል አይሆንም ምን ማለት ነው የኢትዮጵያዊነት ፋይዳ ስንል ኢትዮጵያዊ መሆን እንደ ክብር እንደ ጸጋ ያንዳንዱ ዜጋ የሚወስድበት የራሱ በቂ ምክንያት ካለው እንደዚህ አይነት አደጋ ይኖራል ብዬ አልገምትም በቂ ምክንያት ከሌለው እኛ ምንም አላደረግን ለውጥ አይመጣም እንደ ዩጎዝላቪያ መበታተን ላይ ቀር ነው ኢትዮጵያዊነት ህብረታችን አንድነታችን በልዩነታችን ላይ ተመሰረተ ነው በሃይማኖት የተለያየን በብሔር ብሔረሰብ የተለያየን በጾታ በእድሜ የተለያየን ኢትዮጵያዊነታችን ይህንን ማስተናገድ የማይችል ከሆነ ይህንን የማያከብር ሴሌብሬት የማያደርግ ከሆነ የጥንካሬው ምንጭ ይደርቃል ግን ቢለጠጥ አይችልም ወይ ማለቴ ለምሳሌ እኔ ኦሮሞ ነኝ ለምሳሌ አባቴ ኦሮሞ ነው ኦሮሞነት በጣም ሞር ሴንቲመንት እየሰጠሁት በመጣ ቁጥር ኢትዮጵያዊነቱን አይደበዝዝም ወይ አይደበዝዝም ምክንያቱም የእርሱ ኦሮሞነት መገለጫ ብቻውን እርሱን አይገልጽም ኦሮሞ ኬንያዎች አሉ እርሱ ኦሮሞ ኬንያዊ አይደለም እርሱ ኦሮሞ ኢትዮጵያዊ ነው ስለዚህ በኢትዮጵያዊነት ብቻ አይገለጹም በኦሮሞነት ብቻ አይገለጹም አንዱ ከሌላው ተነጥሎ አይሄድም ልዩነታችን የጥንካሬያችን ምንጭ እንዲሆን ከተፈለገ ግን ይህንን ልዩነት ለማስተናገድ ለማቀፍ መቻል አለብን ስለዚህ ሙስሊም ኢትዮጵያዊ ክርስቲያን ኢትዮጵያዊ ሁሉም ኢትዮጵያዊ ናቸው ሙስሊም ሆኖ ያቆራዋል ክርስቲያን ሆኖ ያቆራዋል በሙስሊምና በክርስቲያን መካከል ዲሞክራሲያዊ ግንኙነት ይኖራል በተለያዩ ብሔረሰቦችም እንደዛው ከዚህ በፊት የኦሮሞነት ጉዳይ በጠቅላላ እንዳይነሳ ምክንያቱም አገሪቱን ይበትናታል ይባል በነበረበት ወቅት ውስጡን የመነጣጠል ስሜትና መንፈስ በከፍተኛ መጠን ያደገበት ሁኔታ ነው የነበረው ጥሩ ኢትዮጵያዊ ለመሆን መጥፎ ኦሮሞ መሆን አይጠይቅም ኦሮሞነትን መካድ አይጠይቅም የኦሮሞ ባህልን ማንቋሸሽ አይጠይቅም ኦሮሞነትን መካድ አይጠይቅም
dola denko Masuka nini horonya ye Niminku mibanya Okamunyu sinanya Jaja